እኔ አላቅም ማለት እየተለወጣችሁ ነው ግን ነካክታችሁ ሌላ ብሶት እንዳታስነሱብኝ በጌታ ተውኝ። ምን አውቃለሁ እኔ ለምንድን ነው የማንለወጠው? እኔ ግራ ይገባኛል። ማለት እናንተ እየተለወጣችሁ ነው፣ እኔ ምንም አላውቅም። በቃ እንሰራለን፣ እንጥራለን፣ እንግራለን፣ እንወጣለን፣ እንወርዳለን፣ ለውጥ የለም። ለምን እየኖርን ያለን ራሱ ግራ ይገባኛል። ለውጥ የለም፣ ወፍ የለም። ከባድ እኮ ነው። ግራ ገባኝ። ይሰራል ግን ምንም ነው እኮ በቃ እዚህ ገባ አይባልም። በቃ የት እንደሚገባ ራሱ አላውቅም። ያንዳንዱ የሞከርን ነው፣ በጣም እየሞከርን ነው። ግን ማፊ ፋይዳ ምንም የምንፈልገውን ህይወት እየኖርን አይደለም። እኛ የምንፈልገው ሰዎችን እንመኛለን ምናምን አይደለ? የምንመኘውን የምንፈልገውን ህይወት ግን አልኖር ነው እየኖር ነው አይደለም። መቼ እንደምንኖረው አላውቅም። እንግዲህ እግዚአብሔር ያውቃል። ከባድ ነው በጣም የእውነት በጣም ከባድ ነው ጋይስ። ዝም ብሎ ስደት ላይ ነው፣ ዝም ብሎ አመታት መቁጠር። የሰው ልጅ እኮ 3-4 አመታት 5 አመት እኮ ሊሰደድ እኮ ይችላል። ኖርማል ነው። ዝም ብሎ 10 አመት ምናምን መስማ እንዴ 10 አመት 10 ምናምን አመት እምር ደከመን አረጀን እኮ። ኢየሱስ ማለት ልናረጅ እኮ ነው። እንዴት አድርገን ልንሰራው ነው ከዚህ በኋላ? የብሶት ሳቅ ነው የምር ሪል ሳቅ አይደለም። አላውቅም ሳቁ ራሱ እንዴት እንደሚመጣ አላውቅም። ሲጀመር ያው ዝም ብሎ እየሳቀ እንደዚህ ነው የሚኖረው እኮ እየሳቀ እየኖረ ነው የተበላው። ስለ ለውጥ ነው እያወራን ያለ ነው። አልተለወጥንም፣ በቃ አልተቀየርንም፣ እንዳለንን እዛው ነን። ምንም የተለወጠ ነገር የለም፣ ምንም የተቀየረ ነገር የለም። ስደት ላይ እንሰራለን፣ እንጥራለን፣ ግራለን፣ እንወርዳለን፣ እንወጣለን። የለም ለውጥ ሳይሆን ነውጥ ነው ያለው። ሲጀመር እውነታው ይሄ ነው። ወይም የሚሸጥበት ቦታ ንገሩን። ንገሩና ሄደን እንግዛው። አልመጣ አለ እኮ እምቢ አለ። በቃ ሞክር እምቢ አለ። ገፋ ነው አልገፋ አለ።